ወርቅን ስታስበው ከሌላ ሜታል በምን ነው የሚለየው? ዋይስ ወርቅ ሶ ኢምፖርታንት? ትንሽ በመሆኑ ለፍተህ የምታገኘው ስለሆነ ሬር ስለሆነ ቢበዛ ኖሮ ረክስ ነበር ለፍተህ ስለምታገኘው። እና አንዳንዶቹ ጥሩ ነገሮች ዲፊካልት ናቸው ለማግኘት አይደለም እንዴ? ጽጌረዳ እንኳን ዲፊካልት ነች ለመቁረጥ። እንዳትቆርጣት ሾህ አለው። ሾህ የተፈጠረው ፕሮቴክት ሊያረጋት ነው። አንድ ልብ እንዳትቆርጣት። እና ለዚህ ነው ጽጌረዳ ውድ የምትሆነው፣ ምክንያቱም ለፍተህ የምታገኛት ስለሆነች አይደለም። ወርቅም እንደሱ ነው ብያ ነው። እዛ አልማዝ ምን እያለ የተወደድ መደብ እንደ እንትናቸው። ከዛ ቫሊዩ ነው ወርቅ ለቀለበትና ለምናምን ብቻ አይደለም። የወርቅ መጽሐፍን ሰጥተን ወርቅ ቫሊዩ አለው። የሃርድ ከረንሲ ፕሮቴክሽን ሊሆን ይችላል ለሀገር ታስቀምጣለህ። በዓለም ላይ በሙሉ ተመረቱ የሚባሉት ወርቆች ቢደመሩና አንድ ላይ ቢሆኑ አንድ ግራውንድ ፕላስ ዋን ቤት አይበልጡም። ኦኬ በዓለም ላይ ያሉት የሚባለው እነዚህ ሀብታሞች እየገዙ ይደረድራሉ። ወርቅ በጣም ሄቪ ነው። ይሄ አንድ ባር የምትለው አንድ ዳቦ የሸዋ ዳቦ የሚያክል ባር በእጅ በሁለት እጅ እንኳን አታነሳ፣ ወደ 13 ምናምን ኪሎ ነው። ሄቪ ነው። ገብቶሃል? ቀላል አይደለም።